ካሜራ ምናምን ሬዲ ነው ይጀመር። በቃ ጭቅጭቅ ነው የምንፈጥረው። አሪፍ አድርገህ ቀረጽ። ወደ አንተ አናይምኛ ጽጌ ምንድን ነው የምትይው? ተወኝ በእናትህ ተወኝ። በቃ እኮ ለምንድን ነው? እሺ ጥፋቴ ምንድን ነው? ተወኝ በእናትህ በቃ አትጨቅጭቅኝ። በቃ እኔ አልፈልግም። በቃ ጥፋቴ ምንድን ነው? ስደውልልህ ለምንድን ነው የማታነሳው? አላየሁትም። ስደውልልኝ እኔ አሬን እያወራሁ ነበር። አንተ አትጩባት በእናትህ። ዝም በል አንተ አትጩባት። ካሜራማን ይሄን በደንብ አስገቢውሽ። አንተ ነህ ሲጀመር አንተ አባሻ ይሰማል። ኢትዮፓስ ከነበላ ዳንሰኛ ያለ ምን ታመጣለህ? ሸገሬን ወታደር ነኝ ሞት ያልበር አንድ ቪዲዮ አይተን እንምጣ። ይድረስ ለልጅ ዳዊት። ይሄው ወንድሜ የኔን ቪዲዮ ከሌላ ነገር ጋር አታያይዘው። ብዙ ነገር ማውራት አልወድም፣ ወሬ አይመቸኝም። ነገሩ አስፈላጊ ከሆነ በውስጥ መስመር ኢንቦክስ አርግልኝ። አይ አም ሲሪየስ። ዋላ ካላክልኝ መልእክት እንዳለ ደርሶኛል። እኔ ለማስፈራራት ምናምን ፈልገህ ከሆነ ሽግሬ ነው ወታደር ነኝ ሞት ያልፈራም። እንዳልከውም ከኔ ጋር ሌላ ጉዳይ ፈልገህ ከሆነ በውስጥ መስመር ኢንቦክስ ያርግልኝ። አይ አም ሲሪየስ። እንዴት በጣም ታሞ ነበር ነው? እንዴት ነው ነገር? እስቲ በደንብ እንትን አድርግልኝ እኮ ፊቱ ያስታውቅ ነበር ወይስ እንዴት ነው ያለው ነገር? እስቲ በደንብ ታብራራልኝ ፈልጌ ነበር እኮ። እንደ ታሞ ተኝቶ ነበር። አሰብ በሰላም ካልተመለሰ የአድዋ ልጆችንን እናሳያቸዋለን፣ ወጣቱ ይዘጋጅ ሲሉ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። ችግር የለም ወታደር ነኝ ሞት ያልፈራም። ማግኛቸው ብቻ አለቃ። ወይኔ ሻማርዬ በእናትሽ ይበለኝና ፓንት ልግዛልህ። ይኸውልሽ ዛሬ ስለሱ ላወራሽ አይደለም የመጣው። እሺ ከማንጎ ቆንጆ ሸሚዝ ልግዛልህ? እኔ አልፈልግም፣ ግን ምን አይነት ሸሚዝ ነው? እሺ የመጀመሪያ ጥያቄ ሽንት ቤት ስትገባ ምን አይነት ሶፍት ነው የምትጠቀመው? አሪፍ ጥያቄ ነው፣ ግን እኔ ብዙ ጊዜ ሶፍት አልጠቀምም፣ በባህር ዛፍ ቅጠል ነው የምጠቀመው። ሁለተኛ ጥያቄ እንዴት ቻይና ልትገባ ቻልክ? ያ ነው ቻይና ሄድኩት፣ በጣም ቀላል ነው በአፍሪል። ሶስተኛ ጥያቄ የልጃችሁ መልክ ካንተ ይልቅ ዘበኛችሁ ነው የሚመስለው፣ ምን ትላለህ? ያው እሱ እንኳን እኔ ና ነው ምን ይሁን ምድረ በዘበስ ፍሪክ ይሁን ለበሳሳለ ይሁን ዳምጦ የቀበሌ ሽንት ቤት ጋር ነው ያለሁት። መምጣት ትችላለህ። ይኸው እያራው ጠብቃለሁ። አተ ጋችና ያጭራዳ ልጆች ማለት ነው። በጣም ያጭፍላችሁ ፍቺሪኮች ማለት ነው። እዚህ ጋር ጋች እዲ አውሮፕላን አንተ ነህ ባለፈ ጀላቲን ምን ተፈለነ አይደለም። አንተ ራስህን አይቻለሁ እኮ ብዬ ነው ወሰድክብኝ። አንተ እንዴ ባለመጣላ ተመጣም ምኑ ጀላቲን ነው ጠቦት ፊስቶከር አቺ እንዴንሽ ማማን ነው ባለፈ የተራብር ሳከፍ ይላጣልሻ። አረ ለቺኳ ሰጥቻታለሁ። ለቺኳ ምናምን ትላለህ እንዴ ደብ እንዳለ ማለት ምን ማለት ነው? ልብ እንዳላረግስ ማለት አይደለም። 170 ሺህ ትፈልጋለህ? የ170 ሺህ ሳብ አትጠጋርገ ጫነሽ። እኔ ለኛ ነኝ። አሁን ሄሊኮፕተር እገዛለሁ እልሃለሁ አይደለም? አትገዛም ትለኛለህ። እኔ ግን ገዝቼ አሳያለሁ እንዳትጠራጠር። ባልገዛም ግን ያለ መጨረሻ አይደለም። ምንም ባለመግዛቴ ኮርነር ልታረጋይ አይገባም። ነው ወላሂ 10 ነበሩ፣ 9ኞቹ ራሳቸውን አጥፍተው እኔ ብቻ ነው የቀረሁት። ምርጥ ዱለኛ ነኝ ወላሂ ብሬ ነው። አንድ የቪዲዮ አይተን እንጣ። ደግሞ ይሄ አንካሳ ጥርስ በጣም እያመሰ ነው። ያለ ፕሮግራም የተወለድክ ሁላ ዝም ብለህ ከኔና የሳተህ ከኔ ጋር ያልሆነ ቢፍ ውስጥ ከመግባት በፊት ማለት ነው። መጀመሪያ የጠፉብህን አህዮች ሰብስብ አስገባ። ለማንኛውም ለሌላ ጊዜ አትዝረክረክ። አንዱን አህያ አግኝቼልሃለሁ። ዙር ብለህ የመፈለግ አቅሙ ከለቀ ህይወት የምትለውጥ ከሆነ ለውጥ በእናትህ አንተ ሰውዬ። ወላሂ በጣም ደስ የሚል ነው። አህያዋ ተገኝታለች። ሰላም ነው ዲጂ ወሳፕ ነኝ። አምዘ ቤስት ባርበር ኢንዚስ ቅያስ አምዘ ምን ነበር? አምዘ ላስት ስታይል ኢዝ ፌድ አፕ ፌድ ዳውን ባላቶኒ ሹሩባ
በጣም ብዙ አይነት አምፖሎ እና ዘላስት ታይም ኢዝ ስፒድ ጋርድ ኢዝ በጣም ኮንትር ሆነ ምን እና ፕሊዝ ዘላስት ፕሊዝ አይ ሄድ ከት ዩ ፕሊዝ ዲዲጂ አይ ሄድ ከት ዩ ፕሊዝ አም ዘ ቤስት ባርበር ዲዲጂ አይደለም እንዴ? ኧረ እኔ ቤቲጂ ነኝ። ቤቲጂ አሎ ባለቤት አልነገረችም እንዴ? ሽንት ቤት ለሁለተኛ ጊዜ ነው ዳር ላይ ያራው። ለምንድን ነው መሀል ላይ ማታረው? እየሞከርኩኝ ነው ትላለህ። አታሰባበል። እየሞከርኩኝ ነው። የአንተ ሽንት ቤት እንዳይቆሽሽ መሀል ላይ ለማራት እየሞከርኩኝ ነው። ባለቤቴ በፖፖ እንድትጠቀም ለማለት እየሞከርኩኝ ነው። ተመልከት፣ በስፖኬ እያየው ለማራት እየሞከርኩኝ ነው። አልፎ አልፎ በዳይፐር ለመጠቀም እየሞከርኩኝ ነው። እንዴ አስታጥብም እንዴ አንተ ሰው አይደለም? ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለን። በቃ ትንሽ ታገሰኝ፣ እየሞከርኩኝ ነው። መጣ ደግሞ የትራፊክ ሰላም ነው አለሽ? ሰላም ነው። እንዴ ፓስተር መንጃ ፈቃድ ይዛል? አልያዝኩም አለቀ። እኔም አልያዝኩም። ተቀጣለሁ ብራዘር። ይኸውልህ ሙሉ ሳምንት የምትበላው ምግብ እኔ ነኝ ማዘል። ይመቻል? አዎ ይመቸኛል። ይኸውልህ ቤቴን ራሱ አዝዤላት ማለት ነው። ግራ ቂጧን ውፍረት መቀነስ ትችላለች እና አንተም ሳይ ሁለቱም ቂጥ ደግሞ ባላንስ አይደለም። ባላንስ አደርግልሃለሁ። ይመቻላ? ይሁንሽ። በቃ እንደዛ እናደርገዋለን። ሙሉ ሳምንት የምትበላው ምግብ እኔ ነኝ ማዘል። አረ